አቤት ፍራት ሰላም የተወዳችሁ ተመልካቾች ዛሬም እንደተለመደው ፈታ ዘና የምትሏቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ቲክቶከር አህሜ ወይኔ ተበላ ለመጀመሪያ ጊዜ ፕራንክ ተደረገ። አቶ ተንኮሱ አቤት። ማነው ከዚህ ውስጥ የመጣክ? ከነዚህ ውስጥ? አዎ። ይሄ ረጅሙ ፍራሙ ይመስለኛል አይደለም፣ የመታህን ሰው አውጣ። ይኸውልሽ እንግዲህ መጀመሪያ አንድ ሰው ነበር። እሺ። በጥፊ ሲመታኝ፣ ከዛ ሲወርቅ ብዙ እሱን የሚመስሉ ብዙ ወንድሞቹ መሰለኝ ተሰበሰቡ። ቀና ሲል በዛብኝ ሰው። ኧረ እባክህ። እና ስንት ነው የመቱክ? እኔ አንተ ነህ እንደ መታን እንዴ? የማታውቀውን ሰው ነው እንዴ የከሰስከው እንዴ? አንተና አንተ ተንኮሱ ተደበደበ። ዛሬ ምንድነው? ስማ አንተ ማን ስለሆንክ ነው? ቆይ እንደዚህ ይሄን ያህል የምታስቀይመኝ ምን አጠፋው? ስማ የመርሳት ችግር ስላለብኝ አንተ እኔ ትጫወትብኛለህ? ምንድነው? ቆይ ያስቀየምከኝ? ረሳሁት። ንገር፣ አሳስበኝ። ምንድነው ያስቀየምከኝ? እኔ ምንም አሁን ድንጋይ ይዘህ ነው የመጣው። እኔ ምንም እኮ አላስቀየምኩም። እኔ ተፈሪ ማለት ነው። ለማንም ያሲን ተፈሪ አይደለም። ያሲን ነው። እሺ እኔ ያሲን ማለት ነው። ለማንም ወደኋላ ምን ሰው አይደለም። እንዴ አናትን ነው ሽምለው። ጉዳዩን ላስታውሰው ብቻ። ረሳው? አዎ በቃ ተው፣ ችግር የለም። እሺ አስቀምጥልኝ። ስመጣ ፈነክታለሁ። በዚህ እንዳለ አትይዘውም አንተ። እንዳረሰው ሳስታውሰው እመጣለሁ፣ እቀበላለሁ። ይሻላል። ደግሞ ስማ፣ ቤት ነው መውጫው። ረሳው። መርሳት ደስ ሲል ቤተሰብ ናስቲ ምን እንዴ? ምን ሆነ ነው ተንኮሱ? ምንድነው? እጄን እንጨት ፍለጥልኝ ለኔ። ይሄ እንጨቱ? አዎ። እንዴ ተነስ። አንተ ደግሞ ትንሽ ምግብ ብላ። ምግብ? አዎ። እንዴ እኔም ስመታ እግሬ ተጎድቷል እኮ። አይ አንተ በደንብ ጎዳኸው፣ ገፈተርከው እኮ። ሲመታው እግሬም ተጎድቷል። አዎ ለዛ ምግብ ይብላ ብዬ ነው። እንዴ አንተ እጄን ፍለጥልኝ። በቃ እንዴ ይመች ተንኮሱ። እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ፣ ውሻዋ ታመመች መሰለኝ፣ ስጣት እስቲ ትብላ። ምግቡ? አዎ ለውሻ? አዎ አመማት መሰለኝ። ትብላ? አዎ ትብላ፣ ስጣት። ውሻዋ? እንዴ ውሰድላት አልኩህ እኮ። እሺ ለሷ? አዎ ውሰድላት። ተንኮስ ሊበላ ነበር፣ ተበላ። እንግዲህ ምንም ማድረግ አይቻልም። ሰላም ነው ጋሼ? ሰላም ነው። ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆናችኋል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ዝም ብለህ ጠጣ። ጻና አይደል? ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ አንድ ሰዓት ተኩል ቁጭ እየምጠብቀው አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብር ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ። ይሄ እኮ እንከፍላለን እኮ። ይሄ ማን ሰው ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ እናትህ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ እኔ መጣሁ እና ሰው እኮ አንተ እንደ ብትወርድ አዎ እሺ አምጣ። እሺ እንካሽ ሄዳው ወጣ። እሺ ለምን ዝም አልኩኝ? ለምን አልመታውም ነበር ባልፈጥ?
ወይ ጋሽ ቀጭኖ ትመቸኛለህ እኮ። ቤተሰብ እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ፈታ እንዳላችሁበት እንግዲህ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ተመልሼ እስክመጣ ድረስ ይመቻችሁ።